ማን ጌታ ይቀራ ይመጣል፣ ችግር የለም። እሺ ህይወትን ግን ማን ተረፈ ታውቃለህ? ትሁት ናት። ምን ትሁት? አዎ ትሁት ናት። መርዝ መሆኑን ስታውቅ ቀየረችብኝ እንጂ ለራስ አጥቅቼ እደፋህ ነበር። ምን ድረምታው? አንተስ ልግልኝ አይደል? ማን አንተ ነው ማገባ? አግኝተሽ ነው እንደኔ ልትሸበላ? ቆይ ለመሆኑ ልጅ እንዳለኝ ታውቃለህ? አዎ ልጅ እያለሽ ላገባሽ ነው። አናደኝ ግንፍል ብሎብኝ ነበር። ተረጋጋ። ወደና ጣና አንቆራጣት ብሎኝ ነበር። ማንህ እናንተ የኔ ልጅ የምታንቆራጥጣት? ባለ እኮ ነው። በመጀመሪያ አላገባሃት። ብታገባትም ጫፋን የምትነካት ከሆነ እኔ አልለቅህም። ባል ሚስት መምታት የተለመደ ነው። ማንም አባት መጥቶ ተናግሮት አያውቅም። በባህላችን መሰረት ነው ልጅ የሚመድረው። ልጅነትህ ዝም እንዲል ፈልገህ ከሆነ ተሳስተሃል። በሽጉጥ ግንባርህን ነው የምልህ። ሞተ ብለህ ባታምን እንደማትጠጋት እርግጠኛ ነበርኩ። ምን አንቺ ወንድ እኮ ነው። ጥሩ እንግዲህ ተመስገን ነው ሽማግሌውን የሚልከው። የትሁቴ አባት ነገሮቹ እኔ ባልኩን መንገድ ብቻና እኔ ያልኩትን ብቻ ነው የምታደርገው የሚለው የትሁቴ አባት፣ ታዲያ ዛሬ ደግሞ ትሁቴ እኔ እኮ የመጣሁት ሽማግሌ ላስልክ ነበር በማለት እሷ የራሷ ፕላን እንደነበራትና እሱ ያዘጋጀላትን ባላት መሰረት አባቷ ቢሆንም ለማንኛውም ነገር የምትታዘዘው ቢሆንም በዚህ ነገር ግን በፍጹም ትላለች። በተለይ ደግሞ ሽማግሌ ይልካል ያለችው አንዱ ማን እንደሆነ ለሱ መቀበል በእጅጉ የሚከብድ ነገር ነበር። ትሁቴ ይህንን ነገር ማሳመን በተለይ አባቷን ተመስገን ነው አንዱ የሽማግሌ የሚልክልኝ መካከል አንዱ እሱ ነው በማለት በተለይ ሁለት ማሰልፏን ጭራሽ ይህንንም አድርገሽልኛል። በተለይ ደግሞ በዛ ላይ ተመስገን ካደረጋቸው ነገሮች አንጻር ተነስታ ይህንን ነገር አይቀበለኝም በማለት እየተሳቀቀች ማሳውቀዋለች። ያን ሁሉ ነገር ካደረጋ በኋላ በዚህ ልክ ትቀየራለች ብላ ያልጠበቀችው የትሁቴ እህትም ማድረግ ያለባትን ነገር ማድረግ እንዳለባትና ይህ ነገር ደግሞ ትሁቴ የማትስማማ ከሆነ ነገሩ ወደ እሷ እንደሚዞርም ማሳውቃታለች። ታዲያ ትሁቴም ቆይ አልገባኝም፣ ይህን ነገር የምትነግርኝ የምታውቂው ነገር አለ ማለት ነው። ስለዚህ አሁን ባንቺ ተናዶ እኔን ይድረኛል፣ እኔን አሳልፎ ይሰጠኛል የምትይ ከሆነ የምታውቂው ነገር አለ ማለት ነው ስትላትም፣ ታዲያ እህቷም አንድ ሰው ሚስቴ የሚለኝ አለ፣ ስለዚህ አባዬ ያን ነገር ያደርግብኛል፣ ትሁቴም የተሻለ አማራጭ ነው ያለችውም ታዲያ አብረን ተያይዘን እንጠፋለን የሚል ነበር። የትሁቴም እህት አባታችን የወላድ መካን እንዲሆን አልፈልግም፣ እንዳይኑ ብሌን የሚወዳትንና የሚሳሳላትን የልጁን ልጅ ያንቺን ልጅ ሳይቀር አሁን ላይ አብሮ አይደለችም፣ አንቺም እንደዛው ሁላችንም እኔንም አጥቶ እንደዛ ከሚሆን አባታችን የወላድ መካን ከሚሆን መለመኑ ሳይሻል አይቀርም፣ ይህ ይሻለኛል። ስለዚህ እኔ መጥፋት በሚለው ሀሳብ አልስማማም፣ አባዬ የሚለውንም ነገር ማድረግ እፈልጋለሁ ወይም በሚለው ነገር እስማማለሁ ሳይሆን አባዬ የወላድ መካን መሆን የለበትም ትላለች። በሌላ በኩል ናቲ ወደ ቤት ሲመለስ ትሁቴ ያለችበትን ሁኔታ እንደሰማ እንግዲህ ይህንን ነገር በተለይም ደግሞ ይህንን ነገር ያደረገው ተመስገን ሊሆን ይችላል በማለት ታዲያ እማዬ በማለት እናቱን ሰላም ካለ በኋላ ወደ አቅጣጫውን ዘወር አድርጎ ወደ ውጭ ተመስገንም እድልን መንገድ ላይ ያገኛትና በሁኔታዋ መቀየር ምን እንደተፈጠረና ምን ያገኘችው ነገር እንዳለም ይጠይቃታል። ታዲያ እሷም ጥያቄ ባይመለስልኝም ነገር ግን አንድ የሚያውቁት ነገር ያለ ይመስለኛል በማለት እድል የሆነ ነገር እንዳለና የተደበቀችው ነገር እንዳለ አዲስ ነገር ሊኖር እንደሚችል ከተከታተለችው ልደርስበት እንደምችል አሁን ፈቅደው ባይነግሩኝም ነገር ግን የተደበቀ ነገር እንዳለ አውቃለሁ ትላለች። ታዲያ ተመስገንም ከናቲ ጋር ሲገናኙ ናቲም ይህንን ነገር ያደረከው አንተ ነህ አይደለ? እሱም ፈገግ በማለት እንግዲህ ይህንን ነገር እኔ እንዴት ላደርገው እችላለሁ? ይህንን ነገር እያደረግ ያለው ይቅርታ ያልክ መስለህ አሁንም የትሁቴን ህይወት እያናወጥከው ያለው አንተ ነህ በማለት ናቲ ከተመስገን ጋር ግብ ይላል። ተመስገንም ወደ ቤት እንደተመለሰ ታዲያ እድልን መንገድ ላይ እንዳገኛትና ሁኔታዋ እንደተቀየረበት እንዲሁም ደግሞ ስለምፈልገው ነገር ፍንጭ እያገኘች ይመስላል በማለት ያሳውቃታል። ታዲያ እሷም ትደናገጣለች። እሱ ሲያናግራት እሷ አንገቷን ደፋ የሆነ የምታውቀው ነገር እንዳለና የሆነ ነገር የተደበቀችው ነገር እንዳለ እድልን የደበቀችውን ነገር እንዳለና እድል የተደበቀችውን ነገር እንዳወቀችባት አይነት ጥርጣሬ ይመለከትባታል። ታዲያ እሷም ነገሩን ዘወር በማድረግ አይ
ጌታዬ ዘገየብኝ በማለት እተፍ ብላለች። በሌላ በኩል ተመስገን ይህንን ነገር ከሰማ በኋላ ወደ ክፍለ ሀገር እኔ መሄድ እፈልጋለሁ፣ አባቷን ሄጄ ማናገር እፈልጋለሁ ያለ ቢሆንም አባቢ ደግሞ እንዳታደርገው፣ ከዚህ በኋላ አንተ በሰላማዊ መንገድ እንጂ በጉልበትም በምንም ነገር ከዚህ በኋላ ስምህ እንዲነሳ አልፈልግም። እሱም እንግዲህ ይህንን ያህል መስዋዕትነት ከፍያለሁ፣ ከሀገሬ ከቄ በእሷ ምክንያት ተባረሬያለሁ፣ ከዚህ በኋላ የመጣው ይምጣ ያለውን ተመስገንንም አባቢ እንዲረጋጋና ከዚህ በኋላ ግብ ግብና ግንፍል ለግንፍል የሚባል ነገር አብሮ መሄድ የለበትም በማለት የግሉ ምክር አሳውቆታል። ታዲያ በሌላ በኩል ናቲ እድልንም ሲያገኛት እድል የሆነ ነገር እንድታደርግለት ተመስገንን እንድትመርዘው፣ እንድታጠፋው፣ እንድትተባበረው ከአንዳች ነገር ከመንገዱ ላይ የተደነቀረብኝ ያለውን ተመስገንን እንድታጠፋለት ያናግራታል። ታዲያ እድልም ይህንን ነገር አላደርግም፣ አትጃጃል፣ በተለይ ተመስገንን በማለት ተመስገንን እሱ ሊያጠቃ የሚፈልገውን ነገር በሙሉ ምንም አይነት ነገር ልታደርግለት እንደማትችል በግልጽ አሳውቀዋለች። በሌላ በኩል የትሁቴ አባት ነገሩን እንግዲህ አባዬ ከሽማግሌዎቹ መካከል ይልካሉ ካልኩ ተመስገንን ትቀበልልኝ ይሆን ትላለች። እንግዲህ የትሁቴም አባት ወዶና ፈቅዶ የራሱ ያዘጋጀላትን ሽማግሌ እንግዲህ ወደ ልጁ በመሄድ ግንፍል ማለቱን እንዲያቆምና ባል ጀግና ነው መሆን ያለበት። እንግዲህ ከሽማግሌዎቹ መካከል እኔ ደህና ሽማግሌ የሚልከውን ወግና ባህሉን ያከበረ እንግዲህ ተመስገን ምናልባት ወጣ ያለ ባህሪ ስላለው ዱርዬ ነው በማለት እንግዲህ አምሳያውን ሽማግሌ ከላከ በዚህ በኩል ወድቅ ለማድረግ የተነሳ ይመስላል። ታዲያ በሌላ በኩል አዲሱንም ሙሽራ ባል ጀግና መሆን አለበት፣ ባል ከሆንክ ጀግና እንድትሆን እፈልጋለሁ በማለት ጥቆማ ሰጥቶታል። ትሁቴም እንግዲህ ተመስገን ሽማግሌ ይልካል፣ ሁለቱም ይልካሉ። ይሄም ሶስተኛ አንተ የፈለግከውን መርጠህ ታስቀራለህ፣ እንደዚህ ትላለህ በማለት የሰጠችውን አማራጭ እንግዲህ የትሁቴ አባት ምን ያደርግ ይሆን? እናንተም ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልን። በሌላ በኩል እድል ወደ ውጭ ልወጣ ነው በማለት እየወጣች መስላ ታዲያ አባቢና የናቲ እናት ሲነጋገሩ ነገሩን ምን እንዳደረገችና ይህንን ነገር ለእሷ ከመሳሳቴ የተነሳ ነበር ያደረግኩት በማለት የተደበቀው ሚስጥር እንግዲህ እድል በራሷ አንደበት አዳምጣለች። ምን ይፈጠር ይሆን? እድል ነገሩን በግልጽ ትሄድበት ይሆን ወይም ደግሞ እሷም በድብቅ እንግዲህ ትቀጥል ትከታተል ይሆን? እናንተ ሀሳብ አስተያየት ኮሜንት አስቀምጡልን። ተመስገን ይሆን ተመራጩ ወይስ ደግሞ አዲሱ ሙሽራ የትሁቴ ማንኛው ይሆን? ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልን በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ